በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሙሴ አጽም ታሪክ። ሙሴ የተወለደው የጨካኙ አምባገነን ፈርዖን ሕግ ወንዶች ልጆች እንዳይወለዱ በከለከለ ጊዜ ነው። ይሁን እንጂ ሙሴ በነበረው ጸጋ የተነሳ በኋላ በዘመናት የሚያበረክተውን ተግባር አስቀድሞ ተረዳ። መልከ መልካም ሆኖ በጨርቅ ስለተጠቀለለ ወላጆቹ እርሱን ለሞት አሳልፈው ከመስጠት እንዲያፈገፍጉ አደረጋቸው። ስለሆነም የጨካኙ አምባገነን ሕግ ወላጆቹን ባስገደዳቸው ወቅት ወደ አባይ ወንዝ እንዲሁ አልተወረወረም። በዝፍረትና በቅጥራን በተለቀለቀ ጠንካራ ቅርጫት ውስጥ ገብቶ ወደ ወንዙ ውሃ ተላከ። ይህ ጉዳይ እርሱን በተመለከተ ታሪኩን መዝግቦ ባቆየን ሁሉ የተገለጠልን ነው። በአምላካዊ ኃይል እየተረዳ ቅርጫቱ ደለላማ ወደሆነው የወንዙ ክፍል ተጓዘ። ያም ቦታ በማዕበሉ እየተሸረሸረ አፈሩ እየታጠበበት ነው። የንጉሡ ሴት ልጅ በሳር ወደ ተሞላው ቆሬ ስትመጣ በትንሿ ጀልባ ውስጥ ሆኖ የሕፃን ልቅሶ ሲያሰማ አገኘችው። በእርሱ ላይ ያለውን ልዩ ጸጋ በተመለከተች ጊዜ ከፈቃዷ ውጪ ወሰደችውና ልጇ አድርጋ ተቀበለችው። በተፈጥሮ በተሰጠው ዕውቀት የእንግዷን ሴት ጡት አልጠባ ባለ ጊዜ ዘመዶቹ በፈጠሩት ብልሃት ምክንያት የእናቱን ጡት እየጠባ አደገ። ሕፃንነቱን ከተወ በአሕዛብ ትምህርት ከታነጸ በቤተ መንግሥትም ካደገ በኋላ በአሕዛብ ዘንድ ክቡር የተባሉ ነገሮችን አልወደደም። ልጅ አድርጋ ያሳደገችውን ያችን ጠቢብ ሴት እናቴ ብሎም አልተቀበላትም። ነገር ግን ወደ እውነተኛዋ እናቱ መጣ፣ ወደ ዘመዶቹም አደላ። በግብፃዊና በእስራኤላዊ መካከል ጠብ በሆነ ጊዜ ለእስራኤላዊው አድልቶ ግብፃዊውን ገደለው። በኋላ ግን ሁለት ዕብራውያን ሲጣሉ ቢመለከት ሊያስታርቃቸውና ሊመክራቸው ወደደ። እነርሱ ወንድማማቾች በመሆናቸው በሰላም ሊኖሩ እንደሚገባ ቢነግራቸውም ገላጋያቸውን ሙሴን ሊቀበሉት አልወደዱም። ከአንደኛው ወገን የቀረበበትን የንቀት ተቃውሞ በተገነዘበ ጊዜ አጋጣሚውን ለትልቅ የሕይወት ፍልስፍና ተጠቀመበት። ከአሕዛብ መካከል ተለይቶ የብሕትውና ኑሮ ጀመረ። መልካም የሆነውን ነገር ከሩቅ ማየት ለሚችል የሰዎችን ጠባይና የኑሮ መስመር በሚገባ በመረዳት ለሚታወቅ ሌላ ሰው አማች ሆነ። ይህ ሰው ሙሴን በአንድ በጎ ሥራው የተነሳ ወደደው። ያም በበግ ጠባቂዎች ላይ በተፈጠረው ችግር ነው። በዚያ ለራሱ የሚያገኘውን አንዳች ጥቅም ሳይመለከት ለእውነት ሲል መጋደሉን አስተዋለ። ምንም እንኳን ወንዶቹ እረኞቹ በእርሱ ላይ ምንም ክፉ ነገር ባይፈጽሙም ልጃገረዶችን የገፉትን እረኞች ተቃወማቸው። ድህነትን ከብልጽግና ይልቅ የመረጠውን የወጣቱን ሰው የሙሴን ተግባር በመመልከት ደግነቱን አስተውሎ ዮቶር ሴት ልጁን ለሚስትነት ሰጠው። ባለሙሉ መብት አድርጎም ሙሴ እንደ ፈቃዱ ይኖር ዘንድ አሰለጠነው። ሙሴ ከገበያ ግርግር ርቆ በዚያ ምድረ በዳ ለበጎች ክብካቤ እያደረገ በተራሮች መካከል ለብቻው ተቀመጠ። ታሪኩ እንደሚለው በዚህ አይነት አነዋወር የተወሰነ ጊዜ ካለፈ በኋላ አምላካዊ የሆነ መገለጥ ተከሰተ። በእኩለ ቀን ከፀሐይ ብርሃን ይልቅ ደማቅ የሆነ ብርሃን ዓይኑን ሳበው። እንግዳ በሆነው ብርሃን ተደንቆ ወደ ተራራው ሲመለከት ከዕፀ ጳጦሱ ይህ ብርሃን እንደ እሳት ሲወጣ አየ። በነበልባሉ መካከል የጳጦሱን ቅጠል ከነልምላሜው በተመለከተ ጊዜ ልሂድና ይህን ታላቅ ራእይ ልይ አለ። ይህን እንደተናገረ ከሁሉም በላይ የሚደንቀው አስደናቂውን ብርሃን በዓይኑ መመልከቱ ብቻ ሳይሆን ከብርሃኑ ጨረሩ ሲወጣው ድምፅም አስገራሚ ነበረ። የብርሃኑ ግርማ ወደ ሁለቱም ሕዋሳቱ ተሰራጨ። በዓይኑ የብርሃኑን ጸዳል አየ፣ ራእዩንም ተረዳ። በጆሮውም ብሩህ በሆነ መንገድ ግልጽ የሆነውን መልእክት አዳመጠ። ከብርሃኑ የመጣው ድምፅ ሙሴ ሕይወት አልባ ጫማዎቹን አድርጎ እንዳይቀርብ ከለከለው። ጫማውን ከእግሩ አወለቀ። ከዚያም አምላካዊ ብርሃን በሚበራበት መሬት ላይ በባዶ እግሩ ቆመ። እንደኔ እምነት ትንታኔዎችን በሙሴ ዝርዝር የሕይወት ታሪክ ላይ የተመሰረተ አይመስለኝም። ስለዚህም ቀድመን ወደ መረጥናቸው ጉዳዮች እንግባ። በመለኮታዊ መገለጥ ኃይል ካገኘ በኋላ ሕዝቡን ከግብፃውያን ቀንበር ነፃ ያወጣ ዘንድ ታዘዘ። እግዚአብሔር በእርሱ ውስጥ ያስቀመጠውን ጽኑ ክንድ በሚገባ ይረዳ ዘንድ በእጁ በያዘው ነገር ምልክት አሳየው። ነገሩም ይህ ነበር። በትሩ ከእጁ ስትወድቅ ሕይወት ያላት ፍጥረት ሆነች። መልሶ ባነሳት ጊዜ ደግሞ ሕይወት የነበራት ፍጥረት በእርግጥ እባብ ነው፣ እንደ ቀድሞ በትር ሆነች። እጁን ወደ ብብቱ አስገብቶ ሲያወጣ እንደ በረዶ ነጭ ሆነ። ወደ ብብቱ በመለሰውም ጊዜም ወደ ጥንተ ተፈጥሮ ተመለሰ።
ሙሴ ምድያማዊት ሚስቱንና የወለደችለትን ልጆቹን ይዞ ወደ ግብፅ ወረደ። መጽሐፍ እንደሚነግረን መልአክ በመንገድ ተገናኘው፣ ሊገድለውም ፈለገ። ሚስቱም ልጁን በመግረዝ መልአኩን በመልካም መለሰችው። ከዚያም ለዚህ ተግባር በእግዚአብሔር ፍቃድ የመጣውን ካህኑን አሮንን አገኘው። በኋላም በሙሴና በአሮን አማካኝነት በግብፅ ያሉት ዕብራውያን ሁሉ በታላቅ ጉባኤ ተሰባሰቡ። በጉልበት ሥራ ተማርረው ለነበሩት ሕዝብም ከግብፃውያን ቀንበር ሊላቀቁ የመሆናቸውን ዜና ታወጀላቸው። ይህ ዜና ወደ ፈርዖን ደረሰ። ሁኔታውን በሰማ ጊዜ በአሰሪዎቹና በእስራኤላውያን ላይ ቁጣው ከበፊቱ ይልቅ የባሰ ሆነ። የሚሰሩት የጡብ ቁጥር ጨመረ። አስጨናቂ የሆነ ትእዛዝም ጡብ በሚሰሩበት ላይ ብቻ ሳይሆን ገለባ በሚሰበስቡበት ላይም ተላለፈ። ፈርዖን የግብፃውያን ጨካኝ አምባገነን ስም ነው። በአሮንና በሙሴ እጅ የሚፈጸመውን መለኮታዊ ተአምር አስማተኞች ከሚያደርጉት ምትሃት ጋር ሊቆጥረው ፈለገ። በግብፃውያን ሁሉ ፊት ሙሴ በትሩን ወደ መሬት ጥሎ እባብ ባደረገ ጊዜ የግብፅ ምትሃተኞችና አስማተኞቹም እንደ እርሱ በትራቸውን ወደ መሬት በመጣል እባብ ያደርጉ ዘንድ ሞከሩ። ይህ ማታለላቸውም የሙሴ በትር የእነርሱን በትር በዋጠች ጊዜ ተገለጠ። እባቦቻቸው አቅም አልነበራቸውም። የአስማተኞቹ በትሮች የመከላከልም ሆነ ሌላ ሕይወት የመዝራት አቅም አልነበራቸውም። በቀላሉ ለሚታለሉት ሰዎች በብልጦቹ አስማተኞች አማካኝነት በዓይን የሚታይ ምትሃት ይቀርብ ነበር። ሙሴ ሁሉም ግብፃውያን ከመሪያቸው ጋር በክፋት እንደተባበሩ ሲመለከት በግብፃውያን ሁሉ ላይ መዓትን አመጣ። ማንም ከዚያ መቅሰፍ ሊያመልጥ አልተቻለውም። በትእዛዝ ስር እንዳለ ወታደር እያንዳንዱ የዓለም ነገር መሬት፣ ውሃ፣ አየር፣ እሳት፣ በሁሉም ነገሮች ላይ ሊገለጡ የሚችሉት ሁሉ በግብፃውያን በተሰነዘረው መዓት ከሙሴ ጋር ተባበሩ። ሰውን ለማገልገልም ተፈጥሯዊ ስርዓታቸውን ለወጡ። በተመሳሳይ ኃይል፣ በተመሳሳይ ጊዜና ቦታ በደለኞች ሲቀጡ ከክፋት የራቁት ግን ከመከራቸው ነፃ ሆኑ። በሙሴ ቃል የግብፅ ውሃው ሁሉ ወደ ደምነት ተለወጠ። ዓሦችም ሁሉ በውሃው መለወጥ ምክንያት ተበላሹ። ለዕብራውያኑ ግን ውሃው በጥንት መልኩ ንጹሕ ነበር። በዕብራውያን ዘንድ ውሃው በጤናነት በወትሮ መልኩ መገኘቱ አስማተኞቹ በምትሃት ውሃው ደም እንዲመስል እንዳያደርጉ ዕድል ነፈጋቸው። በተመሳሳይ ሁኔታ ብዙ ቁጥር ያላቸው እንቁራሪቶች ግብፅን ወረሯት። በዚህ መልኩ ተባስተው መገኘታቸው ከተለመደው ውጭ ነው። ይሁን እንጂ ሙሴ ባዘዘው መሰረት የእንቁራሪቶችን የተለመደ ቁጥር እንዲበዛ አደረገ። ምድሪቱ ሁሉ ሐዘን ውስጥ ነበረች። ዕብራውያን ከዚህ ችግር ነፃ ቢሆኑም የግብፃውያን ቤቶች ግን በእነዚህ ነፍሳት ተሞልተው ነበረ። እንዲሁም በግብፃውያን ዘንድ ሌሊትና ቀኑ ተመሳሳይ ሆነ፣ በድንግዝግዝ ውስጥም ተቀመጡ። ለዕብራውያን ግን የተለወጠ ነገር አልነበረም። ሌሎችም ነገሮች በተመሳሳይ ሁኔታ የተፈጸሙት በረዶ፣ እሳት፣ ቁስል፣ ዝንብ፣ ትልልቅ ዝንብ፣ ደመናው፣ አንበጣው ሁሉም በግብፃውያን ላይ ተፈጥሯዊ ተጽዕኖ ነበራቸው። በዕብራውያኑ በጎረቤቶቻቸው ግብፃውያን ላይ እየወረደ ያለውን መዓት ሰሙ። በእነርሱ ላይ ግን ተመሳሳይ መከራ ያለመውረዱን ተረዱ። የበኩር ልጆቻቸው ዕጣ ፈንታ ግብፃውያኑን በሐዘኑ ውስጥ ከተታቸው። እያንዳንዱም ሰው በራሱና በጎረቤቱ ላይ በወረደው መዓት በሚያለቅስ ጊዜ ሙሴ እስራኤላውያንን ከግብፅ እያወጣ ነበር። አስቀድሞ የግብፃውያንን ሀብት እንዲበዘብዙ አዘጋጅቷቸው ነበር። የሰሩበት የጉልበታቸው ዋጋ ነው። ታሪኩ እንደሚነግረን እስራኤላውያን ከግብፅ ወጥተው 3 ቀን እንደሆናቸው ከእንግዲህ እስራኤላውያን አይገዙልንም፣ ማን ባሪያ ይሆነናል ብለው ግብፃውያን ተቆጡ። ፈርዖንም ጦሩን ካዘጋጀ በኋላ ለውጊያ ሕዝቡን አስከትቶ ተከተላቸው። እስራኤላውያን የግብፃውያንን የፈረሰኛና የእግረኛ ጦር በተመለከቱ ጊዜ እጅግ በጣም በፍርሃት ተንቀጠቀጡ። በጦርነት ልምድ አልነበራቸው፣ ፈረሰኛና እግረኛ ጦርንም ለመግጠም አልሰለጠኑ ነበርና። በዚህም ምክንያት በሙሴ ላይ ተነሱበት። ከዚህ በኋላ ስለ ሙሴ እጅግ አስደናቂውን ነገር ታሪኩ ይገልጥልናል። 2 የተለያዩ ነገሮችን በአንድ ጊዜ አደረገ። በቃሉ እስራኤል ተስፋ እንዳይቆርጡ አጽናናቸው፣ አበረታታቸውም። በልቦናው ግን የደነገጡትን እስራኤልን እንዲረዳ እግዚአብሔርን ይለምን ነበር። እንዴት ከዚያ ፈተና እንደሚያመልጥም ከሰማይ የመንገዱን አቅጣጫ ይቀበል ነበር። ለሙሴ የጸጥታ ጩኸት እግዚአብሔር ጆሮ ሰጠው ይለናል ታሪኩ። መለኮታዊ ኃይል በደመና ይመራቸው ነበር። ተራ ደመና አልነበረ። እንደተለመደው አይነት የተን ወይም የእንፋሎት ክምችት የፈጠረው ደመናም አልነበረ። የህዋዋን እንፋሎት ገፍተው ደመና ያደረጉት ነፍሳትም አይደሉም። ይህ ከሰው አእምሮ በላይ ነው። መጽሐፍ ስለዚህ ደመና ልዩ የሆነ ነገር ይገልጥልናል።
በቀትር ጊዜ የፀሐይ ቃጠሎ ሐሩሩ ሲጨምር ደመናው ቀንሶ መጠነኛ ብርሃን ብቻ እንዲኖር ያደርገዋል። በሌሊት ደግሞ እስራኤልን ከምሽት እስከ ንጋት በራሱ ብርሃን የሚመራቸው የብርሃን አምድ ይሆናል። ሙሴ ራሱ ደመናውን ይመለከት ነበር። ሕዝቡም ሁሉ ደመናውን እንዲመለከቱ ይናገር ነበር። ደመናው እየመራቸው ሲጓዙ ወደ ቀይ ባህር ደረሱ። ግብፃውያንም ከኋላቸው መጥተው በጦር ኃይላቸው ሕዝቡን ከበቡት። ከግብፃውያን እጅ የሚያመልጡበት ቀዳዳ አልነበራቸውም። በአንድ በኩል በባህሩ፣ በሌላ በኩል በግብፃውያን መካከል አጣብቂኝ ውስጥ ገብተው ነበርና። በዚህ ጊዜ ነው ሙሴ በአምላካዊ ኃይል እየተመራ ከሁሉም ነገሮች ሁሉ በላይ አስደናቂ የሆነውን ነገር የፈጸመው። ወደ ባህሩ ዳርቻ ቀርቦ ውሃውን በበትሩ መታው። ያን ጊዜ ውሃው ከሁለት ተከፈለ። ልክ እንደሚሰበር መስተዋት ከአንዱ ጫፍ ወደ ሌላኛው ጫፍ እየተከፈለ ሄደ። ባህሩ ከጫፍ እስከ ጫፍ ለሁለት ሙሉ በሙሉ ተከፈለ። የውሃውም መከፈል ከወዲያኛው ዳርቻ ደረሰ። ባህሩ በተከፈለበት ቦታ ሙሴ ሕዝቡን እየመራ ወደ ጥልቁ ገባ። በውሃው አልራሱም። በተከተለው የውሃ ቁልል አልተደናገጡም። ባህሩ በሁለቱም አቅጣጫ እንደ ግንብ አጥር ቅጥር ቆሞ ነበርና። ፈርዖንና ግብፃውያን በተከፈተ የባህሩ መንገድ እስራኤልን ተከትለው በገቡ ጊዜ የባህሩ የውሃ ግንብ ፈረሰ፣ ወደ ጥንት ቅርጹም እየተገማሸረ ተመለሰ። ለሚያዩትም አንድ የውሃ አካል ሆኖ ተቀመጠ። በዚያ ጊዜ እስራኤል በባህሩ ወለል ላይ ያደረጉትን ረጅምና አድካሚ ጉዞ ፈጽመው ከባህሩ ማዶ ካለው የብስ ደርሰው ነበር። በደም ያልቀለመ መታሰቢያ አንስተው የድል መዝሙር ለእግዚአብሔር ዘመሩ። የግብፃውያንን ሰራዊት ፈረሶቻቸውንና እግረኛ ጦሮቻቸውን፣ ሰረገሎቻቸውን ሁሉ በባህር ላይ አጥፍቷቸዋልና። ከዚያ በኋላ ሙሴ እየመራ ወሰዳቸው። ነገር ግን ውሃ በሌለበት ሁኔታ ለ3 ቀናት ከተጓዙ በኋላ ሕዝቡን እንዴት ውሃ ሊያጠጣው እንደሚችል ተጨነቀ። ከባህረ ኤርትራ ተሻግረው ጨዋማ መራራ በሆነ የኩሬ ውሃ አጠገብ ሰፈሩ። ከውሃው አጠገብ አርፈው በውሃ ጥም ጉሮሯቸው ነክቶ በነበረ ጊዜ ሙሴ በእግዚአብሔር መሪነት እንጨት ቆርጦ ወደ ውሃው ጣለ። ወዲያውም ውሃው ጣፋጭና ሊጠጣ የሚችል ሆነ። እንጨቱ በተሰጠው ኃይል ውሃውን ከመራራነት ወደ ጣፋጭነት ለወጠው። ደመናው ወደፊት ሲያመራ እስራኤላውያንም ተጠግተው ይከተሉት ነበር። ከጉዟቸው የሚያርፉት ደመናው ቆሞ እንዲያርፉ ሲያመለክታቸው ነበረ። የሚጓዙትም ደመናው በፊት ሲመራቸው ነው። በዚህ ሁኔታ እየተመሩ የሚጠጣ ውሃ ወዳለበት ቦታ ደረሱ። ያም ቦታ በ12 ምንጮች የረሰረሰ በዘንባባ ዛፎች የተሸፈነ ነበር። በዚያ 72 የዘንባባ ዛፎች ነበሩ። ምንም እንኳን በቁጥር ጥቂት ቢሆኑም ለሚያዩዋቸው ግን ልዩ ስሜትን ፈጥረውባቸዋል። ምክንያቱም ውበታቸው ልዩ፣ ቁመታቸው በጣም ረጅም ነበርና። እንደገናም ደመናው እየመራ ወደ ሌላ ቦታ ወሰዳቸው። ያ ቦታ ግን ምድረ በዳ፣ አሸዋ የጋለና የሚያረጥብ ጠብታ ውሃ የሌለበት ነበር። በመሆኑም እንደገና ሕዝቡ በውሃ ጥም ተፈታ። ነገር ግን ሙሴ አለቱን በበትሩ በመታው ሰዓት ሕዝቡ ሁሉ ከሚያስፈልገው በላይ ጥሙን የሚያረሰርስ ጣፋጭ የሆነ ውሃ ወጣ። በዚያ ቦታ ከግብፅ ይዘውት የመጡት ስንቅ አለቀ። ሕዝቡም ተራበ። ከሁሉም ነገር በላይ አስደናቂ የሆነ ነገር ተደረገ። ከሰማይ እንደ ጤዛ የሚወርድ እንጂ በተለመደው መንገድ ከመሬት የማይበቅል ምግብ መጣ። በማለዳ ጤዛው በአካባቢያቸው ወደቀ፣ ለሚሰበሰቡትም ምግብ ሆናቸው። ያ የሚወርደው ነገር እንደ ጤዛ የውሃ ጠብታ ሳይሆን እንደ ደቃቅ ውርጭ ቅርፊት የመሰለ እንደ ድንብላል ያለ፣ ጣዕሙም እንደ ማር ጣፋጭ የሆነ ነው። ጋር ደግሞ ሌላ ነገር ተከሰተ። ሁሉም መናውን ሊሰበስቡ ወጡ። ማንም እንደሚገምተው አቅማቸውም ሆነ እድሜያቸው የተለያየ ቢሆንም እንኳን አብልጦም ሆነ አሳንሶ የሰበሰበ ግን አልነበረም። ምንም እንኳን እያንዳንዱ እንደ ፍላጎቱ ቢሰበስብም ጠንካራው አብዝቶ ደካማውም አሳንሶ አልሰበሰበም። ከዚህም በተጨማሪ ታሪኩ ሌላ ግሩም ነገርም ይነግረናል። እያንዳንዱ ለዕለት የሚሆነው ይሰበስባል እንጂ ለሌላ ቀን አያሳድርም ነበር። ነገር ግን አንዳንድ ስስታም ገብጋባ ሰዎች ለቀጣዩ ቀን አከማይቶ ነበር። ነገር ግን ሊበላ የማይችል ሆነባቸው፣ እንዲያውም ወደ ትልነት ተለውጦ ተገኘ። ታሪኩ ስለዚህ ምግብ እንደገና ሌላ እጅግ አስገራሚ ነገር ይነግረናል። ከሰባቱ ዕለታት አንደኛው በቅዱሱ ትእዛዝ ምክንያት በዕረፍት የሚከበር ነበር። ከሰንበት ዕለት በፊት ባለው ቀን በሌሎቹ ዕለታት እንደነበረው ተመሳሳይ መጠን ያለው መና ወደ ምድር ወረደ።
የሚሰበስቡትም ሰዎች አቅም ያው ነበር። ነገር ግን የተሰበሰበው መጠን ሲታይ ከበፊቱ እጥፍ ሆኖ ተገኘ። ይህም የሆነው በሚያስፈልጋቸው ምግብ የተነሳ የሰንበትን ሕግ ለማፍረስ ምክንያት እንዳይሆናቸው ነው። በዚህ ጉዳይ መለኮታዊ ስልጣን በሚገባ ታየ። በሌላው ጊዜ አብልጠው ሲሰበስቡ መናው ከጥቅም ውጭ ይሆን ነበረ። በመዘጋጃው ቀን ብቻ በልጦ የተሰበሰቡት ሳይበላሽ እንደ ትኩስ ሆኖ ተገኘ። ከዚያ በኋላ ደግሞ ከሌሎች መንግስታት ጋር ጦርነት ገጠሙ። መጽሐፉ ግንባር ፈጥረው ሊዋጓቸው የመጡትን ህዝቦች አማሌቃውያን ይላቸዋል። ለመጀመሪያ ጊዜ እስራኤላውያን በጦር መሳሪያ ታጥቀው ለውጊያ ተሰለፉ። ለውጊያውም ሁሉም ሰራዊት አልተሰለፈም። በጉብዝናቸው የተመረጡት ብቻ ለውጊያ ይሰለፉ ነበር እንጂ። በዚያ ጊዜ ሙሴ አዲስ የውጊያ ስትራቴጂ ቀየሰ። መስፍነ እስራኤል ኢያሱ በሙሴ እግር የተተካው የእስራኤል መሪ ማለት ነው። አማሌቃውያንን ለመውጋት በወጣ ጊዜ ሙሴ ከአውደ ውጊያው ግርግር ወጣ ብሎ በኮረብታው ላይ ቆመ። በእርሱ ግራና ቀኝ ጎበዞች ረዳቶች እጁን ደግፈውለት ወደ ሰማያት ጸለየ። እናም ታሪኩ የሚከተለውን እጹብ ድንቅ ነገር ይተርክልናል። ሙሴ እጆቹን ወደ ሰማያት ባነሳ ጊዜ ሰራዊቱ ጠላቶቻቸውን ያሸንፉ ነበር። ነገር ግን እጆቹን ወደ ታች ባደረገ ጊዜ ድል ይሆኑ ነበር። በግራና በቀኝ ሊረዱት የቆሙት ደቀ መዛሙርቱ ይህን በተረዱ ጊዜ የሙሴን እጆች ደገፉ። ነገር ግን በማይታወቅ ሁኔታ የሙሴ ክንዶች ከባዶችና ለማነቃነቅም ኃያላን ሆኑባቸው። ረዳቶቹ ወደ ላይ ከፍ አድርገው ለመያዝ በደከሙ ጊዜ ይቀመጥበት ዘንድ ድንጋይ አመጡለት። ከዚያም የሙሴን እጆች ከፍ አድርገው ደገፉ። ከዚህ ሰዓት በኋላ እስራኤል ጠላቶቻቸውን ፍጹም ድል አደረጓቸው። ሕዝቡን በጉዟቸው የሚመራቸው የብርሃን ደመና በአንድ ቦታ መቆሙ በቀጠለ ጊዜ ሕዝቡ ሌላ የሚመራቸው ስላልነበረ አይነቃነቁም ነበር። የሚያስፈልጋቸውን ነገሮች ሁሉ ያለ ድካም ያገኙ ነበር። ከሰማይ ከውኃ ለእነርሱ የተዘጋጀ እንጀራ ይወርድላቸዋል፣ ከምድር ዓለትም ውኃ ይፈልቅላቸዋል። ደመናውን በምድረ በዳ በመጓዝ ከሚመጣ ጉስቁልና ይሰውራቸዋል። በቀን ከፀሐይ ይከለክላቸዋል፣ በማታም በብርሃን አምድ ይመራቸዋል። በተራራው እግር ባረፉበት በዚያ በበረሃ ምንም አይነት መከራ አልገጠማቸውም። በዚህም ሙሴ የበለጠ ምስጢራዊ ወደሆነ ነገር ልባቸውን መራው። መለኮታዊ ኃይል ሊገለጥ በማይቻል ድንቅ ሕዝቡንና መሪያቸውን በሚከተለው ሁኔታ መራቸው። ሕዝቡ አስቀድሞ ነፍስንና ሥጋን ከሚያረክሱ ነገሮች ራሳቸውን እንዲጠብቁ ታዘዙ። በመታጠብም እንዲነጹ ተነገራቸው። ከተራቡ ለተወሰኑ ቀናት እንዲታቀቡ፣ ከማናቸውም ክፉ ነገር ሁሉ ነፃ እንዲሆኑ፣ በዚህም ወደ ተራራው ለመጠጋት እንደሚችሉ ታዘዙ። ከሁሉም አይነት ስሜቶችና የሰውነት ግዳጆች ንጹሕ ሆነው እንዲጠበቁ ተነገራቸው። የተራራው ስም ሲና ይባል ነበር። ከፍጥረታት መካከል ሰዎች ከሰዎችም ውስጥ ወንዶች ብቻ ከወንዶችም ውስጥ ንጹሕ የሆኑት ብቻ ወደ ተራራው እንዲቀርቡ ተፈቀደ። ማንኛውም እንስሳ ወደ ተራራ እንዳይጠጋ ጥበቃና እገዳ ተደረገ። ከዚህ አልፎ አንድ እንስሳ ወደ ተራራው ተጠግቶ ቢገኝ ግን በሕዝቡ ተወግቶ ይሞት ነበር። አካባቢው በጨለማ ተዋጠ፣ ተራራውም ከዓይን ተሰወረ፣ በጥቁር ደመናም ተሸፈነ። በዚያ ሆኖ ለሚመለከቱት ሁሉ አስፈሪ የሆነ የእሳት ብርሃን ከጨለማው ውስጥ ታየ። እሳታማው ብርሃን ተራራውን ከቦት ነበርና የሚታየው ነገር ሁሉ በጭጋግና በጢስ የተሸፈነ ነበር። ሙሴ ሕዝቡን እስከ ተራራው ጥግ ወሰዳቸው። እርሱ ራሱን በሚታየው ነገር ፈርቶ ነበር። ሰውነቱ በድንጋጤ ራደ። ምንም እንኳን የእርሱ የነፍሱ ፍርሃት ከእስራኤላውያን የተሰወረ ቢሆንም እርሱም እንደነርሱ በተመለከተው ነገር ደንግጧል፣ ሰውነቱም ተንቀጥቅጧል። ይህን የመሰለው መገለጥ ነፍሳቸውን እያስደነግጣቸው በሚያዩት ነገር የተነሳ ብቻ ሳይሆን የሚሰሙትም ነገር አስፈርቷቸው ነበር። ከላይ ወደ ታች አስፈሪ ድምፅ ይመጣ ነበር። የመጀመሪያው ድምፅ አስፈሪና ለሚሰሙት ሁሉ ሊቋቋሙት የማይቻል ነበር። ድምፁ እንደሚነፋ መለከት ቢሆንም ክብደቱና አስፈሪነቱ ግን ከምሳሌው በላይ ነበር። ወደ ተራራው በተጠጉ ቁጥርም የድምፁ ኃይል ያለማቋረጥ የአስደንጋጭነት ደረጃው ይጨምር ነበር። ድምፁ ኃይለኛና ግልጽ ነበር። አየሩ በመለኮታዊ ስልጣን አማካኝነት አንደበት ሳያስፈልገው ያስተጋባ ነበር። ቃሉ የተነገረው ያለምንም ምክንያት አልነበረም፣ አምላካዊን ትእዛዝ ለማስተላለፍ ነበር እንጂ። ድምፁ በቀረበ ቁጥር በጣም ኃይለኛ ይሆናል። ከዚያም የመለኮቱ ድምፅ ይወጣዋል። ቀጣዮቹ ድምፆችም የመጀመሪያዎቹን በድምፁ ኃይል ይበልጣቸዋል። የሚታየውና የሚሰማውን ነገር ችሎ ሕዝቡ መቆም ተሳነው። ስለዚህም ሕዝቡ ሕጉ በእርሱ አማካኝ ወደ ምድር እንዲተላለፍላቸው ሙሴን ጠየቁት።
ሙሴ ከላይ እየተቀበለ የሚነግራቸው ትእዛዝ መለኮታዊ ትእዛዝ መሆኑን ሕዝቡ አልተጠራጠሩም። ሙሴም ብቻውን በዚያ በተራራው ቀረ። እርሱ ከሚጠብቀው የበለጠ ነገርም ተመለከተ። ሕዝቡ ሁሉ በእነዚያ በሚያስፈሩ ነገሮች ፊት ልባቸው በታመመ፣ ሙሴም ብቻውን በሆነ ሰዓት የበለጠ ጽኑ ሆነ። በዚህም የተነሳ አስቀድሞ የነበረበትን ፍርሃት ከጠባይ የመነጨ ሳይሆን በዙሪያው ሆነ በሚፈሩ ሰዎች ምክንያት የተፈጠረበት ስሜት መሆኑን ግልጽ ሆነ። ብቻውን ቀርቶ ከቦት የነበረው የሕዝቡ ፍርሃት ከተወገደለት በኋላ ጥቅጥቅ ወዳለው ጨለማ ቀረበ። በዚህ መልክ አይቷቸው የማያውቅ ነገሮች ወዳሉበት ቦታም ገባ። ወደ መለኮት ምስጢራዊ የእውነት ድንኳን ከገባ በኋላ ለሌሎች ባይታይም ቅሉ እርሱ ግን በማይታይ ኃይል ተከቦ ነበር። እንዲህ በማድረግ እግዚአብሔር ወዳጅ የሆነ ሁሉ ከሚታዩ ነገሮች እንኳን አልፎ ለመጓዝ እንደሚችል አስተማሪው ወይም ሕሊናውን በተራራው ጫፍ አንጻር አምጥቆ ሊታይና ሊታሰብ ወደማይቻል ነገር ወሰደው። ሙሴም አእምሮ ሊደርስበት የማይችል መለኮት በዚያ መኖሩን አመነ። ሙሴም በዚያ መለኮታዊን ሕግ ተቀበለ። እነዚህም መልካም የሆነውን ሕይወት የተመለከቱ ናቸው። ከነዚህም ዋነኛው ስለ ፈጣሪ ማንነትና ለእርሱም መደረግ ስላለበት ክብር የሚገልጥ ነው። በአእምሮ ሊታሰቡ የሚችሉትን ሁሉ እንደሚበልጥ ከምሳሌ በላይ እንደሆነ የሚታወቅ ማንም ነገር ሊወክለው እንደማይችል አምላክ ናቸው በሚል በሐሳብ የተፈጠሩ ነገሮችን እንዳያከብር በሰው የእውቀት መጠን ሊታወቁ ለሚችሉ ነገሮች አምላካዊ ክብር እንዳይሰጥ ታዘዘ። ከዚህ ይልቅ አምላክ መኖሩን ነገር ግን ሊደርስበት የማይችል ነውና በመጠን በብዛት በየት መጣና በኩነት ቅርጽ ሊለካው እንደማይችል ተገለጠለት። ትእዛዙም ትክክለኛ ስነ ምግባር የቱ እንደሆነ አጠቃላይና ዝርዝር ሕግጋትን አቅርቦለታል። ጠቅላላ የተባለው ኢፍትሐዊ የሆኑትን ነገሮች ሁሉ የሚከለክለው ነው። በተለይ ደግሞ ማንኛውም ሰው ባልንጀራውን መውደድ እንዳለበት የሚደነግገው ነው። ይህ ሕግ በትክክል ከተተገበረ ውጤቱ ማንም ሰው በባልንጀራው ላይ ክፉ ነገር አያደርግበትም የሚል ነው። ዝርዝር ከሆኑት ሕግጋት መካከል ደግሞ ወላጆችን ማክበርና እንዳንፈጽማቸው በዝርዝር የተገለጡትን ነገሮች ይመለከታል። ሕሊናው በእነዚህ ሕግጋት ከታነጸ በኋላ በመለኮታዊ ኃይል የደብተራ ኦሪት ስርዓት በአንድ ጊዜ ወደሚታይበት ከፍተኛ ራእይ ወጣ። ደብተራ ኦሪት ሊገለጥ በማይችል ኅብር የተዋበች ቤተ መስዋዕት ነበረች። በሮቿ፣ አምዷ፣ መጋረጇ፣ ጠረጴዛዋ፣ መቅረዟ፣ የዕጣኑ መሠዊያ፣ የእሳት መሠዊያው፣ የኃጢአት ማስተሰሪያ እንዲሁም ሊገቡበት ያልተፈቀደችና ማንም የማይቀርብባት ቅድስተ ቅዱሳን ነበረች። ውበታቸውና ስርዓታቸው ሳይዘነጋ ከተራራው ስር ላሉ ሊገልጥላቸው ያስፈልግ ነበርና እነዚህን ነገሮች በጽሑፍ እንዲከትብ ብቻ ሳይሆን በሚታይ ነገር አስመስሎ እንዲሰራም ታዘዘ። በምድር ካሉት ሁሉ ውብና ደማቅ የሆኑትን ቁሳቁስ ሁሉ እንዲጠቀም ተነገረው። ከነዚህም መካከል አብዝቶ እንዲጠቀም የተነገረው አምዶቹም የተገለጡበትን ወርቅ ነው። ከወርቅ ጋር አብሮ የአምዶቹ ጫፍና መሰረት ያሸበረቁበት በእያንዳንዱ ጫፍን ቀለሙን በመቀየር አስተዋጽኦ ያበረከተው ደግሞ ብር ነው። እንደ እኔ እምነት ወርቅ የበለጠ ደማቅና የሚያብረቀርቅ ነበር። ነሐስ ጥቅም ላይ የዋለበት ቦታም ነበር፣ በተለይም በአምዱ አናትና መሰረት ላይ። ኛውና መንጦላዊቱ እንዲሁም የመሠዊያው መውጫዊ ግድግዳ አምዶቹ የተገናኙበት መክደኛው ሁሉ በሸማኔዎች ጥበብ በተሰሩ ተስማሚ ነገሮች የተፈጸሙ ነበሩ። የእነዚህ ነገሮች ማቅለሚያ ሐምራዊ የወይን ጠጅና ቀይ ግምጃ ሲሆኑ አንዳንዶቹ ተፈጥሯዊ ቀለማቸውን እንዲጠብቁ ተደርገዋል። ለአንድ ነገር ሐር ለሌላ ነገርም ፀጉር በልብስነት አገልግለዋል። ከተራራው ከወረደ በኋላ ሙሴ ሰራተኞቹን መድቦ እንዳየው አድርጎ አሰራ። በእጅ ባልተሰራችው መቅደስ በነበረ ጊዜ ካህኑ እንዴት ሆኖ አምሮና ተዘጋጅቶ ወደ መሠዊያው መግባት እንዳለበት ተነግሮታል። ሕጉ በውስጥና በውጭ ሊለበስ የሚገባውን ልብስ በዝርዝር ይገልጣል። ባለባበሱ ስርዓት የመጀመሪያው ነገር የተሰወረው ሳይሆን የሚታየው ነው። በልዩ ልዩ አይነት ወርቅ በተለበጠ ጨርቅ የተሰራ ኤፋድ ነበር። መሸፈኛውም ከተመሳሳይ ቀለም የተሰራ ነበር። ኤፉድንም መሸከሚያዎች ከፍ አድርገው በመያዝ ለከበሩ የወርቅ ማዕድናት ማንጠልጠያነት የተመቸ አደረጉት። የእነዚህ የከበሩ ማዕድናት ውስጥ ከተፈጥሮ የተገኘ ነው። ከእነርሱ አረንጓዴ ወገግታ ይወጣ ነበር። በከፊልም የውበታቸው ምንጭ ካቀራረጻቸው አስደናቂ ጥበብ የተገኘ ነበር። ይህ የጣዖት ምስል እንደሚቀርጹት ያለ ብርሃን ሳይሆን
የ12ቱ አበው ስም ስድስቱ በአንድ ድንጋይ እየሆነ የተቀረጹበት ነው። ከመያዣውም በታች ከፊት ለፊት ጋሻ የመሰለ ጌጥ ጠልጠል ብሏል። በግራና ቀኝ ካሉት መያዣዎች የተንጠለጠሉና እንደ መረብ አንዱ በሌላው ተጠላልፈው የተሰሩ ድሪዎች ነበሩ። እነዚህም ጋሻ ከመሰለው ጌጥ ስር ወረዱ። እንደኔ እምነት የጉንጉኑ ውበት በመደቡ ምክንያት የበለጠ ጎልቶ እንዲወጣ አደረገው። ከወርቅ የተጎነጎነው እና ከደረቱ ወደ ታች የተለቀለቀው ድሪ በላዩ ላይ ልዩ ልዩ አይነት የከበሩ ድንጋዮች ተንጠልጥለውበት ነበር። የድንጋዮቹም ቁጥር ከቀደምት አበው ቁጥር ጋር እኩል ነበር። እነዚህ ድንጋዮች በአንዱ ጉንጉን ድሪ 3 እየሆኑ በ4 ዘርፍ የተዘጋጁ ናቸው። በእነዚያም የነገዶቹ ስም ተጽፎ ነበር። ከኤፉዱ ስር ያለው ቀሚስም ከአንገቱ እስከ እግር ጣቱ የወረደ ሲሆን በጌጥ የተጠለፈ ነው። ዝምዝማቱም በሽመናው ጥበብ ብቻ ሳይሆን የወርቅ ጌጦችን በማንጠልጠሉም ልዩ ውበት ነበረው። እነዚህ የተንጠለጠሉ ጌጦችን በዝምዝማቱ ዙሪያ የተሰሩ የወርቅ ሻክራዎችና ሮማኖች ናቸው። የራስ መጠምጠሚያው ሐምራዊ ፈትል ቅጠል የመሰለውም ከጥሩ ወርቅ ተሰርቶ ሊገለጡ የማይቻላቸው ቃላት የተቀረጹበት ነበር። መቀነቱ ቀሚሱና ኤፉዱን ሸብ አድርጎ የሚይዝ ከመሆኑ ባሻገር ስውር ለሆኑ የሰውነት ክፍሎችም እንደ ማጌጫ ነው። ሌሎችም የካህኑን ስነ ምግባር ከልብስ አንጻር በምሳሌ የሚገልጡ የልብስ አይነቶችም ተዘርዝረው ነበር። በዛ በማይታይ ጨለማ ውስጥ እያለ ሊገለጥ በማይቻለው በእግዚአብሔር ቃል እነዚህንና ሌሎችን ሁሉ ትምህርቶች ከተማረ ምስጢራዊ በሆነ እውነት ራሱን ብቁ ካደረገ በኋላ